አሰላም አለይኩም ሰላም ለእናንተ ይሁን ውድ ቤተሰቦች ሁላችሁም በያላችሁበት። ዛሬ ደግሞ ይሄንን ቅመም ይዤላችሁ መጥቻለሁኝ። ስለወደድኩት እኔ እናንተም እንድትጠቀሙት ለማካፈል ነው የመጣሁት ማለት ነው። የሚያስፈልጉን ነገሮች እርድና ዝንጅብል፣ ነጭ ሽንኩርት መጀመሪያ ያስፈልገናል። እነዚህም በእርጥቡ በደንብ ከላጥን በኋላ እንፈቀፍቀዋለን ወይንም እንፈጨዋለን ወይም እንደዚህ እንወቅጠዋለን። ኢትዮጵያ እንደምንወቅጠው ማለት ነው። ከዛ እንደዚህ እንትን ካልነው በኋላ እንደዚህ አድርገን በሰፊው ትሪ ላይ እናደርግና እንዲደርቅ እንተዋለን ማለት ነው። ይሄ አንድ ቀን 2 ቀን ሊወስድ ይችላል እንደ ሁኔታው። ፀሐይ ላይ ሙጭ ብታደርጉት ምንም ችግር የለም። እንደዚህ ከደረቀ በኋላ እንደዚህ ሆነልኝ ማለት ነው። እና አንድ ላይ ማስገባው ይሄንን ዝቃቅቤ ተጠቅሜያለሁኝ ማለት ነው የኢትዮጵያውን። ይሄ ደግሞ ኦሪጋኖ ነው፣ ካላችሁ ተጠቀሙት። ያው እንደ ዛዕተር ሆኖ ደቃቁ ማለት ነው። ይሄ ደግሞ የጥብስ ቅጠል ነው። ሁሉም የደረቁ ናቸው አንድ ላይ ሁሉም። ያው ለብዙ ነገር መጠቀም እንችላለን እነዚህን። ለጥብስ፣ ላልጫ ደግሞ እንደዚህ ቬጂቴብል አለ አይደል በየአይነቱ ስንሰራ ለነዛም ብንጠቀማቸው በጣም ቆንጆ ቅመም ነው ማለት ነው። እና ማንኛውም ነገር እንዳልጫ ምን ስንሰራ ብንጠቀምበት በጣም ነው የሚያጣፍጠው ቅመሙ እንትኑን ወጡን። እንደዚህ ካደረኩኝ በኋላ ከዛ እነዚህ ሁሉም ደረቅ ናቸው፣ ግን ሁሉንም ደግሞ ስንያ ላይ አደርግና ኦቨን ውስጥ አስገባዋለሁ ማለት ነው። ኦቨን ውስጥ አስገብቼ ትንሽ ሞቅ እንዲለው በቃ ሞቅታ እንዲሰማው ነው የማደርገው፣ ትንሽ ፈጀት እስከሚያደርገን ድረስ እንጂ ብዙ አላቆየውም። እና እንትኑንም ራሱ ጣዕሙን በደንብ ያወጣዋል ኦቨን ውስጥ ሲገባና ትንሽ ሞቅ። እንደዚህ ካሞቅነው በኋላ ያው አውጥተን በደንብ ብርድ ካለ በኋላ እንፈጨዋለን። እና በጣም ቆንጆ ጣዕም ያለው ቅመም ነው። የሌላም ቅመሞች የምትፈልጉት ካለ እሰራለሁኝ፣ ንገሩኝ። እና ሁላችሁም ቪዲዮን አይታችሁ ሼር የምታደርጉልኝ፣ እኔ ብዙ ቪዲዮ አልሰራም ግን ብዙ ሼር ታደርጉልኛላችሁ። ሰብስክራይብም አልፎ አልፎ አለ፣ ላይክም አለ። እና ሁላችሁንም ከልብ አመሰግናለሁኝ ሁሌም ስለምታበረታቱኝ ቤተሰቦች። እዚህ አሁን እንደዚህ በደንብ ከፈጨሁት በኋላ ያው እንትን ካለ እንነፋዋለን ማለት ነው። ከዛ ነፍተን በግዛዝ ነው የምናስቀምጠው። በላስቲክ ነገር ባናደርገው ጥሩ ነው። ማንኛውንም ቅመሞች በላስቲክ ባይሆኑ ጥሩ ነው፣ በጠርሙስ ነገር ቢሆን ጥሩ ነው። እና ጠርሙሱን አጥበን አድርቀን ምንም ውሃ ሳይኖረው ከዛ አስገብተን እዚህ ጋር እናኖረዋለን ማለት ነው። ያው ለብዙ ጊዜ ይጠቅመናል እንደዚህ አድርገን ስናኖረው። እና ቅመማችንን ደግሞ ያው ሙቀት ያልበዛበት ቦታ ብናደርገው ጥሩ ነው። በተለይ አሁን ጋዝ የምንሰራበት ቦታ አጠገብ ባናደርገው ጥሩ ነው፣ ራቅ ቢል። ያው እኛ እንዲቀርበን እያልን ብዙ ቦታ አሁን ማየው እዛው አጠገብ ነው የሚያደርጉት። እኔ ግን ራቅ አድርጌ ነው የማስቀምጠው፣ ሙቀቱ ምኑ ቶሎ ስለሚያበላሸው ማለት ነው። እና ሁላችሁንም ከልብ አመሰግናለሁኝ። በሚቀጥለው ቪዲዮ እስከምንገናኝ ድረስ ሰላም ሆኑልኝ በያላችሁበት። ሀገራችንም አላህ ሰላም ያደርግልን።